ሰላም ውድ ቤተሰቦች እንደምን አላችሁ? የአንድ ቀኑ የለውጥ ፈተናችን 10ኛው ቀን ላይ ደርሰናል። ብዙዎቻችን ጊዜ የለኝም ስራ ይበዛብኛል ትላላችሁ ወይም እንላለን። ግን ሁላችንም ያለን 24 ሰዓት ነው። ልዩነቱ የምንጠቀምበት መንገድ ላይ ነው። ዛሬ በስደት ህይወት ውስጥ ሆናችሁ ለራሳችሁ ለውጥ የሚሆን ጊዜ እንዴት እንደምትሰርቁ ወይም እንዴት ማመቻቸት እንዳለብን እነግራችኋለሁ። አንደኛውና የመጀመሪያው የሌባ ሰዓቶች ልዩነት ነው። ጊዜያችን የሚሰርቁብን ትናንሽ ነገሮች ናቸው። ለምሳሌ ስራ ስንጨርስ ለ5 ደቂቃ ብለን ቲክቶክ ላይ ገብተን 1 ሰዓት ሲሄድብን አናውቀውም። ይህ የለውጥ ጥላቻ ነው። በተለይ ቲክቶክ ላይ 5 ደቂቃ 1 ሰዓት ወይም ብለን እየገባ ነው እስከ 5 ሰዓት እስከ 6 ሰዓት ቁጭ ብለን እንገኛለን። ሌላኛውና የሁለት ስራ ዘዴ ምግብ ስታበስሉ፣ ልብስ ስታጥቡ ወይም ቤት ስታጸዱ በጆሮአችሁ ማዳመጫ ትምህርታዊ ነገሮችን ስሙ። ያኔ ስራውም ይሰራል፣ አእምሯችሁም ይገነባል። ይህ ጊዜን በሁለት እጥፍ መጠቀም ይባላል። ሌላኛው ስራ እየሰራን ወይም ምን ልብስ እያጠብን የሚሆን ቲክቶክ ስክሮል ስናደርግ ነው የምንታየው። ያኔ በጎን አእምሯችን ወደ ስራውም ያመዝናል፣ ወደዛኛውም ያመዝናል። ስለዚህ ከሁለቱም ሳይሆን ዝም ብሎ ሰዓትን በደቂቃ ያባክናል። ከዚህ የተለየው ሌላኛው ደግሞ ቀዳሚ ተግባር ነው። በቀን ውስጥ ማድረግ ያለባችሁን ወይም ያለብንን 3 ዋና ዋና ነገሮች ለዩ። ለምሳሌ ዛሬ ለ10 ደቂቃ ማንበብ ወይም ሌላ ካለብኝ አነሳን ሳላደርግ ስልኬን አልከፍተውም ብላችሁ ውሳኔ ወስኑ። ውሳኔ ስትወስኑ ረጋ ብላችሁ ረጋ ባለ መንፈስ ወስኑ። የዛኔ ለስኬታችሁ ይረዳችኋል። ውሳኔ ስትወስኑ ከስሩ ውሃ ከጥሩ እንዲሉ ቀስ ብላችሁ በእርጋታ መንፈስ ተረጋግታችሁ ወስኑ። ሌላኛው ዋናውንና ትልቁን ሶስተኛውን መናገሬ በፊት እንደተለመደው አጠር ያለች ግጥም ጋብዛችኋለሁ። ከዛው ግን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ጥበብ በኩሽና ያቺ ጠባብ ክፍል የጥበብ ማህፀን የሚወለድባት የህይወትሽ ጠረን ሽንኩርቱ ሲከተፍ እንባ እያጎረፈ የልብሽን ዜማ በትዝታ ጻፈ። ከመጣዱ ጩኸት ከድስቱ ትንፋሼ ጥበብ ትቀዳለች ከእጅሽ ከደጅሽ ካጠቃቀምሽ። ብረት ድስቱ ቆሞ ሲዘፍን በጣም ላንቺ ግን ግጥም ነው የቃላትሽ ሰላም። ላንቺ ግን ህልምሽ ነው የቃላትሽ ሰላም። የእሳት ዳር ትረት የመዳም ጫጫታ እሱም ታክሎበት ሐሳብ ከትካዜ ይሁን ጨምሮበት ስራው ተደራርቦ ይሁን እስከ ማታ። በዚህ ሁሉ መሃል ራሴን ካሰብኩት ሳልደርስበት አልቀር ካሰብኩበት ቦታ መሽቶ ሞሰብሽ ስትከፍቺው ይፈካል የእውነት ኮከብ ነውና የጨረቃ ድምቀት። ሞሰብሽ ስትከፍቺው ይፈካል የእውነት ኮከብ ነውና የጨረቃ ድምቀት። ትዝታን እየቀሰቀሰ በቤትሽ ጣራ ስር ጥበብ እያርከፈከፈ ጨውና ቅመሙ መጥተው ሲዋሃዱ እንደ ቃላት ዜማ ለቤትሽ ሲፈነዱ ዓለሙ በሙሉ አይተው ሲገረሙ ቆይ ሰራተኛ አልነበረች እንዴ እያሉ ሲያወሩ በቡና ወሬ ላይ ስምሽን ሲያነሱ አንቺ ግን ዛሬ ላይ አቀርቅረሽ ስሪ ማውራቱን አቁሚ በተግባር ውጭና ፈገግ ብለሽ አብሪ። አንቺ በኩሽና ጥበብ ሲያጫውትሽ ስታበሲ ለነገ ስኬትሽ የምድሩን ረሃብ በፍቅርሽ በዜማ ትጨርሽዋለሽ። ነገሽን እያሰብሽ በሳቅ በደስታ ዛሬ ታማሚ ነኝ ነገ ደግሞ አካሚ። አነጣጥራ ተኳሽ አርቃ አላሚ ከጩኸቱ መሃል ትውልድን ለማዳን ለመቀጠል አይደለም ያለችን መክሊቷን ከእጅሽ ይወጣል የፍቅር ቃል ኪዳን። ኩሽናው መድረክሽ ድስቱ ብዕርሽ ነው ለዓለም የምታበሬው ጥበብሽ ይህ ነው። ጥበብ በኩሽና ትፍሰስ እንደ ውሃ እንዳጠቃቀምሽ ልክ እንደ ሰሌዳ።
የጥበብ ኩሽና የማለዳ ጀንበር የቀኗ ውብ ፀሐይ የሌቷ ከዋክብት የምድር ድምቀቷ የሰማይ ውበቷ አያችሁልኝ የዚች ልጅ ዓላማ አቤት ጀግንነቷ ለነገዋ ኗሪ ይሁን ኩሽና የማለዳ ጀንበር የቀኗ ውብ ፀሐይ የሌቷ ከዋክብት የምድር ድምቀቷ የሰማይ ውበቷ አያችሁልኝ የዚች ልጅ ዓላማ አቤት ጀግንነቷ ለነገዋ ኗሪ ይሁን ቅጽል ስሟ ጥበብ በኩሽና። ተመልሰን ተገናኝተናል። እንግዲህ የዛሬ ቪዲዮ ይህንን ይመስላል። እንግዲህ እናንተም ለየት ያለ አስተማሪ ነገር እንዳገኛችሁበት የሚጠቅም ነገር እንዳገኛችሁበት ባለሙሉ ተስፋ ነን። ከእናንተ የሚጠበቀው ቪዲዮአችን ለብዙዎች እንዲዳረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ነገም እንዲሁ አዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ